ስዕላት መጽሐፍ ቅዱስ አይደሉም ካልከን ወንድማችን ጆን እነዚህን ስዕላት ማን ነው ሳሉ ያላችሁ? እዚህ ጋር ያለው ስዕል ስለሆነ ሲቀጥል ከየት አምጥታችሁ ሳላችሁት? ሁለት ነው ጥያቄ። እሱን ጥያቄ ብቻ መልስልኝ። ከዛ በኋላ እንቀጥላለን። ምክንያት ይሄ የሆነ በማስረጃ ነው የምትመልስልኝ፣ መጽሐፍ ቅዱስን ገልጥ። ምክንያቱም አንተ በመጽሐፍ ቅዱስ አማኝ ስለሆንክ ማለት ነው። ኦኬ፣ ጥያቄ ነው መመለስ ይችላል። ይቅርታ ማይኬ ተዘግቶ ነው ችግር የለም አሁን ክፍት ነው። እየታገልኩ ነበር። በጣም ይቅርታ። በመጨረሻውን ፍሬዝ ድገምልኝ። ኮሜንቴም ምንም ስለተዘጋ ስልኩ ውስጥ አካርጎ መሰለኝ። እሺ ኔትወርክም ከሆነ ደግምልሃለሁ ወንድሜ። በአጭሩ ምንድን መሰለ ጥያቄ፣ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከኝ በመጽሐፍ ቅዱሶቻችሁ ላይ ያሉ የተለያዩ የመስቀል ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ደግሞ ከየት አምጥታችሁ ሳላችኋቸው? ኦኬ፣ አሁን እነዚህ ሁለት ጥያቄዎች ብቻ ነው ትመልስልን። ታምንበታለህ አይደለም ጥያቄ። ትሰግድለታለህ አይደለም ጥያቄ። በመስቀሉ ታምናለህ አይደለም ጥያቄ። የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ? አንድ ሳሉ ያለ እገሌ ነው ብለህ ከመጽሐፍ ቅዱስ ታውጣለህ ማለት ነው። ከየት አምጥታችሁ ሳላችኋቸው? ከየት አምጥታችሁ እንደሳላችሁ መጽሐፍ ቅዱስን ገልጣው ታሳየናለህ ማለት ነው። በመጀመሪያ ደረጃ መስቀል ሊሳል የሚችል ነገር ነው ወይ መንፈስ አይደለም ወይ ሌላ ነገር አይደለም ወይ የሚሰገድለትም ነገር አይደለም። መስቀል ክርስቶስ የተሰቀለበት ሪፕሬዘንቴሽኑ ስለሆነ የተሰቀለበት ነገር ስለሆነ እሱን ነው ለማስቀመጥ ከሌላው መጽሐፍ ለመለየት ሰው እንዲረዳ እንዲያውቀው። አሁን ለምሳሌ ልሙጥ ብታደርገው ወይ መጽሐፍ ቅዱስ ብለህ ብጽፍበት ትችላለህ፣ ግን ምንም ኖርማል ነው። እኛ ስንነጋገርበት የነበረው ነገር ስለ አምልኮ ነው። ስዕል ያድናል ስለሚለው ነገር ነው አይደለ? ወደዛ ስዕላት ያድናሉ። ቆይ አልመለስክልኝማ። ያስቆምኩ ስላልመለስክ አይ እያወራስ ቢሆን ወንድሜ አልመለስክም በማለት ተከለከለኝ የነበረው እንደዚህ የሆነ ሐሳብ እንዳንተ ሲመጣልኝ የሆነ ነገር አውቄ ጻጡ እያዳመጥኩ እስክትመልስ ነው። አሁን ግን አንተ ምን አደረክ? ጀስት ሙቭ ልታረግ ነው ወደ ሌላ ሐሳብ። አልመለስክልኝም እያልኩ ነው። ይሄ ነገር ሊሳል ይችላል ወይስ አይችልም አይደለም። አሁንም ጥያቄ መጽሐፍ ቅዱስ ለመለየት መጽሐፍ ቅዱስ ማለት በቂ ነው። ይሄው መጽሐፍ ቅዱስ መጽሐፍ ነው። ይሄ መጽሐፍ ከሌሎች መጽሐፍ የሚለየው ምንድነው? ቅዱስናው ነው። መጽሐፍ ቅዱስ ማለት ይቻላል። የኔ ጥያቄ አሁን እነዚህን ስዕላት ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችኋቸው? በቃ አሁን ወይ ክርስቶስ የተሰቀለበት መስቀል ስለሆነ ለመለየት ተሳለ። የኔ ጥያቄ ማን ነው ሳል ያለ እና ከየት አምጥተህ ሳልከው ነው እንጂ ለምን ተሳለ? ከየት አምጥተህ ሳልከው ክርስቶስ የተሰቀለበት ነው። መስቀል እኮ ማለት ምን መስቀል ምን ማን የተሰቀለበት ነው ብዬ አልጠየቅኩም። የኔ ጥያቄ ወንድሜ ጆን በደንብ አድርገህ አዳምጠኝ እባክህ። ማን እንዲፈቅድ እናንተ ማን ሳሉ ብሏችሁ ነው የሳላችሁት? እኔ መልስልሃለሁ፣ እሱ ምንም እንዳታሰብ። አሁን ግን የኔ ያለ መመለስ ለአንተ መልስ ስለማይችል አሁን እኔ እንደ እግዚአብሔር ቃል እንጂ ማውራው እንደ ፕሮቴስታንት ቸርች አይደለም። ወንድማችን ጆን ፕሊስ እባክህን ቢያንስ እንኳን ጥያቄን ስናገር አዳምጠኝ። የምትመልሰው የኔን ጥያቄ ስለሆነ ያነሳሁትን ጥያቄ ለመመለስ አትሞክር። ኦኬ፣ እኔ ለምሳሌ ጥያቄ ስመልስልህ የአንተን ጥያቄ በሚገባ መስማት አለብን። ካልሆነ ግን ጥያቄ ልመልስልህ አልችልም። ያነሳሁትን ጥያቄ በደንብ እንኳን ሳሰማኝ ገና ስዕላትን እናንተ መጽሐፍ ገና እንዴ ምናምን አትበል እንጂ ብራዘር። አሁን ይህ ትከሻ ለትከሻ የምንለካካበት ጉዳይ አይደለም። መጽሐፍ ቅዱስን የተጻፈህልን ነገር በማንበብና በማብራራት ብቻ የምትመልሰው ጉዳይ ነው። ለማንኛውም ሁለት ቻንስ ሰጣለሁ። ምን አይነት ቻንስ ነው መሰለ? ምናልባት እኔ ተዘጋጅቼ ነው ላይ የከፈትኩት፣ አንተ ደግሞ ድንገት ነው የመጣው። ስለዚህ ባልተዘጋጀበት ጉዳይ ላይ ልክ እንደኔ እንደተዘጋጀው ሰው አክት አድርግ አልልህም። በቃ ምናልባት ተዘጋጅቼበት ልምጣ ማለት ይቻላል ወንድሜ ጆን። እሺ ሶ የምታውቀው ነገር አውቃለሁ። አንተ አርጊውመንቱን እየመራህበት ያለው መንገድ ብራዘር ግን እየወራ ነው። ኤኒሃው ቀጥል። በቃ ሌላ ምንም ማለት አልችልም። በቃ ቀጥል ወንድሜ። እስኪ ጨርስ። አልሰማህም አይደለማ? አንተ አርጊውመንቱን ቢውልድ እያረክበት ያለው መንገድ አንተ የተዘጋጀ እንደዛ አይደለማ መሆን ያለበት እኮ ነገሮችን ስትናገር። እሺ ጨርስ ወንድሜ። ኦኬ ሶ ጥያቄው ለመልስ እኔም አልተዘጋጀውም። በቃ እነዚህን ስዕላት ማን ነው ሳሉ ያላችሁ? ከየት አምጥታችሁ ሳላችኋቸው? እሱን ብቻ መልስልኝ።
እኔ ማን ሳለ እንዳለ አላቅም። ጎበዝ ማን ሳለ አላውቅም። እንዳለ ትልቅ መልስ ነው። አንድ ነገር ነው። ግን ኖርማሊ ስዕል መሳሉ እኔን አስጨርሰኛ። ምንም አንድ ፍሬዝም ላወራ እኮ አልቻልኩም። እኔን አንተ አስጨርስ ትላለህ እንጂ አንድ ጥያቄ መለስክልኝ አልኩህ እኮ። አላቅም ትልቅ መልስ። አንተ በምትፈልገው ቦይ አይደለም መቅደድ ያለብህ እኮ። ሰው መናገር አለበት አይደል እንዴ? በዚህ ብቻ ካልሆነ መስማት የማትፈልግ ከሆነ እንዴት አድርጎ ነው? ሰምተኸኝ ነው መናገርና ማረም ያለብህ እኮ። ማን ሳሉ እንዳለ እንደፈቀደ አላቅም፣ ግን መሳሉ ኖርማል ነው። ምክንያቱም ክርስቶስ የጸጋም ስግደት ይሁን የክብር ስግደት የሚሰገድለት ነገር አይደለም። መስቀል የመስቀሉን ስራ እንጂ ዋናው ነገር ፎከሳችን መስቀሉ መሳሉ አይደለም። ጨርሻለሁ። ሚውት አደርጋለሁ። አይ ሚውት አታርግ፣ ችግር የለውም። ነገሮች ላይ ስሜት ባብቶ መልካም ነው። ለማንኛውም ጀስ ያልኩን ነገር ነው ረዲ ያልከኝ። በቃ አላቅም ብለኸኛል። አላቅም በጣም ትልቅ ያዋቂ ሰው መልስ ነው። የማያውቁትን ነገር መፈትፈት ወንጀል ስለሆነ ስዕላት ማን ነው ሳሉ ያላችሁ አታውቀውም። ከየት አመጣችሁ ያላችሁት አታውቀውም። በምን አይነት ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ስዕላት ላይ ዙሪያ ያላት ትምህርት ስህተት ነው የምትለው? ነው ባጭሩ። እኔም ደግሞ ስናገር አዳምጠኛ። የምን ነገር መብላት ነው እንዴ? አትበላኝ እንጂ እኔ ያላልኩትን ነገር አትበላ። እኔ እንደዛ አላልኩም። ማን ሳለ እንዳለው አላውቅም። አውቶሪቲው ከማን እንደመጣ አላውቅም ነው ያልኩት። ታውቃለህ። በቃ እሺ፣ አንተ ታውቃለህ። አሁን የኔን ሀሳብ ልቀጥል። ስዕላት ይኸው መስቀሉ መሳሉ አይደለም ችግሩ ያልከን እንደዛ ነው። መስቀሉ መሳሉ አይደለም ችግሩ። እኛ መስቀሉን ብንስለውም አንሰግድለትም። ኦኬ፣ አንሰግድለትም። ጀስት ከመስቀሉ አልፎ ያለውን ከመስቀሉ ላይ የተፈጸመውን የማዳንን ስራ ነው የምንመለከተው የሚል ሀሳብ ነው የነገርከን። ባጭሩ መስቀሉ ስንስለው ልንሰግድለት አይደለም ነው ባጭሩ። መልካም። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ነው ባጭሩ እያልከን ያለው። ግን አይሰግድላቸው ምናምን የሚል ደግሞ ሌላ አይነት መስፈርት ታመጣለህ። እነዛን ነገሮች ማውራት እንችላለን። እስከዚህ ድረስ አውርተን ስዕላት መጽሐፍ ቅዱሴ እንደሆኑ ካመንክልን መልካም። የዚህ ጋር የተሳለው መስቀል ነው ስዕል ነው ወይስ አይደለም? ስዕል ነው ወይስ አይደለም? ይሄ ስዕል ነው። መስቀል እንጨት ነው አውቃለህ አይደል? ሰው የሚሰቀልበት። አሁን ለምሳሌ ኢየሱስ ክርስቶስ በዚህ ዘመን መጥቶ ቢሆን ኖሮ በሌላ አይነት መቅጫ ነበር። ወንድሜ ጆን አረብ ለምን አስወረዳችሁት? በጣም ዶክትሪን ነው የሚናገረው፣ መጽሐፍ ቅዱስ አይጠቅስም እና ሰው አያንጽም ከጭቅጭቅ ውጭ። ፈለገ ይቅርታ ግን አይ እሱማ ትክክል ነህ እኮ። ግን ያው አንዳንዴ እነዚህ ሰዎች ጋር የሚገኘው ስህተት ምናልባት ሌሎችንም ያስምናል ብለን ነው። ግን ወንድማችን ካደከማችሁ መብታችሁ ነው። ጆሮአችን እንዳከመን አንተ። እሺ፣ ለሌሎች ፕሮቴስታንት ወንድሞች እድል እንስጥ። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን በጣም ነው የምንወዳችሁ። በጣም ነው ለእናንተ ትልቅ ፍቅር ነው ያለ። እሺ፣ በሊ ነው ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ነህ ቤሊ? አለሁልህ። ጥያቄው አሁን ለስዕል መስገድ ነው ወይስ ስዕል ነው? ወዴት ነው ጥያቄውን ወሰድከው? ቤሊ አንተ ለምን ነበር አንድ ቁጥር የጻፍክልን? ማለት ምን የሚል ሀሳብ ልታነሳ? አይ ጥያቄውን ለመመለስ ነው። አሁን ለስዕል መስገድ ነው ዋናው የተቃወምነው። አንተ ግን ለስዕል ብለህ ወደዛ አጭበረበርከው ብዬ ነው። እሺ አጭበረበርኩት። እሺ ይቅርታ። ጥያቄ ምንድን ነው መሰለህ ቤሊ? ኧረ ተው ግድ የለም አንተ ሰውዬ ተው፣ ነገር አይበልህ። ይሁን በፍቅር ሳወራ ምን ችግር አለ? በፍቅር ብታወራኝ። እሺ አሁን ለስዕል የሰገደ ሐዋርያ ወይም መጽሐፍ ቅዱስ ላይ ለስዕል የሰገደ አለ? እሱን አሳየን። ከታችም ያለውም ሰው የሚጠብቀው እሱን ነው። መልካም። እሺ በቤተ ክርስቲያን ውስጥ የዘለለ ወይም የተንከባለለ ሐዋርያ አለ? እስኪ አንተ ልታሳይኝ ትችላለህ? ምን ማለት ነው እሱ? ምን ማለት ነው? ያው ጥያቄ ነው ቤሊ። አሁን እኮ ልክ አሁን የሞኝ ጥያቄ ሲነሳ ልክ የሞኝ ሀሳብ ማንሳት ይቻላል ብዬ ነው። ማለት በቤተ ክርስቲያን ውስጥ በክርስቶስ ህብረት ውስጥ ሆነው ለምሳሌ ሐዋርያት ተሰብስበው ከመካከላቸው እየዘለለ ጣሪያ ለጣሪያ የዘለለ ወይ የተንከባለለ ምናምን ሰርከስ የሰራ አለ በቤተ ክርስቲያን ውስጥ አለ ወይስ የለም? ቤሊ አለ ወይስ የለም? አለ ወይስ የለም? ቤሊ አለ ወይስ የለም? ስህተት ነው የምልህ። ስለዚህ ለስዕል መስገድ ስህተት ነው።
ኧረ ቆይ ወንድሜ እኔ በደንብ አድርጌ ላሳየህ እኮ ነው። ተረጋጋ እንጂ። ለምሳሌ በተመሳሳይ ራባ ጃራባባባ ሻባላላ ማርዶኒ ሃርጋዱላ ሪቢቢቢቢ ያለ ሐዋርያ አለ። አሁን ስትያዝ ላለመመለስ ነው። ለስዕል የሰገደ አለ ወይ? አሳየን። እኔ ላሳይህ ነው። አሳየን። እንደዚህ አይነት ወርድ የተናገረ አሳየን። አሁን ተይዘሃል። የማያውቁ ሰዎች እያስገባ ስትፎተልክ ነበር። አሁን ለስዕል የሰገደ አሳየን። እሺ ቤሌ እኮ እንዳሳየ የጠየቅኩ መልስልኝ። አሳየን። መሸሻ አይቻልም። ፈለገ ከታች ያሉት እየጠበቁ ነው። እስከ ዛሬ ስዕል ስትል ለስዕል የሰገደ አምጣ፣ አሳየን። ነፍሴን አስጨነቅከው ቤሌ። ከዘፍጥረት እስከ ራእይ ለስዕል የሰገደ አምጣና አሳየን። ነፍሴን አስጨነቅከው። በጣም ነው የከበደኝ ጥያቄው ቤሌ። ጥያቄ ቀይርልኝ ፕሊስ። ስለዚህ ሌላ ጊዜ ሰው አስገብተህ ስዕል አውቃለሁ ምናምን እያልክ እንዳትፈላሰፍ። ለስዕል የሰገደ ካለ አምጣና አሳይ። በቃ እሺ። ስለዚህ ሽሽትና ሁለተኛ አላደርግም ቤሌ። ሌላ የምታነሱ ሀሳብ አለ ሰዎችን ሊያነጽ የሚችል? እሺ። ሌላ ደግሞ ከዘፍጥረት እስከ ራእይ ለፍጡር ላላየው ፍጡር የሰገዳለ? እስቲ ያሳየ። በጣም ጥሩ። እሱን እንዳሳየ አንተ ለክርስቶስ ሰግዳለህ በመጀመሪያ ቤሌ። አትሽሽ። የተጠየቀውን ጠይቁኝ ብለህ አይደል እንዴ? አረ ቤሌ እየሸሹ አይደለም ወንድም ቤሌ። ምን ሆነ ነው? ተረጋጋ እንጂ። በነገራችን ላይ እስካሁን የተናገርከው ነገር እኔ ልክ አሁን ለምሳሌ እብድ መንገድ ላይ ቢሰርበኝ ዞር ብዬ እንደማልመለስ ሁሉ በተመሳሳይ አንተ እኔ ጥያቄ እኮ ነው የጠየኩህ። ላላየው ፍጡር እንደናንተ የሰገደ አለ ወይ? ሀሳቤን አዳምጠኝ። እብድ መንገድ ላይ ቢሰርብ ዞር ብለህ ትመልስለታለህ ቤሌ? አሁን አትሽሽ፣ ወደዚያ አትሽሽ። ላላየው ፍጡር የሰገደ አለ ወይ? ጥያቄ ጠይቁ አልከን አይደል? ጥያቄን የጠየኩህ እብድ ቢሰድብህ ዞር ብለህ ትመልስለታለህ? እኛንን እኮ ጠያቂ አይደል እንዴ? ፈለገ እብድ ቢሰድብህ ዞር ብለህ ትመልስለታለህ ወይ ቤሊ? በጌታ ፕሊስ። ጠያቂ እኛንን አይደል? ጠይቁ አላልክም እንዴ? ቤሊ ፕሊስ እባክህን የጠየኩህን ብቻ መልስል። እብድ መንገድ ላይ ቢሰድብህ ዞር ብለህ ትመልስለታለህ ወይ? ጠይቁ አላልከንም ወይ? ጠየቅን። ከዘፍጥረት እስከ ራእይ ላላየው ፍጡር የሰገደ አለ ወይ? ባጭሩ ምንድን ነው መሰላችሁ ላመጣ ያሰብኩት፣ ፕሮቴስታንት ወንድሞቼ በፍቅር ነው ነገሮችን ከእናንተ ጋር ማውራት እንፈልገው። እኔ አንድ ኦርቶዶክስ ወንድማችሁ ነኝ። ሁላችሁንም ፕሮቴስታንት ወንድሞቻችንን በጌታ ፍቅር በጣም ነው የምንወዳችሁ። በጣም እኔ እያልኳችሁ ያለውን ነገር አንድ ጊዜ በደንብ አዳምጡ። አንድ ሰው ገብቶ ስለዘለፈኝ፣ ስለሰደበኝ፣ ከፍ ዝቅ ስላደረገኝ የሚቀየር የመጽሐፍ ቅዱስ እውነት አለ ማለት ግን አይደለም። ስዕላት መጽሐፍ ቅዱሴ ናቸው። አዎ መጽሐፍ ቅዱሴ ናቸው። አይደለም የሚል ፕሮቴስታንት ካለ ገብቶ መሞገት ይችላል። በዛ ሀሳብ ላይ ግን ቤሊ ሲናገር እኔ ጸጥ ያልኩት ከምን አንጻር ነው? መንገድ እብድ ቢናገረን ዞር ብዬ መልስ እንደማልሰጠው ሁሉ በተመሳሳይ ቤሊ እና ሌሎችም እንደዚህ አይነት ባህሪ ያላቸው ፕሮቴስታንቶች ገብተው የፈለጉትን አይነት ነገር የፈለጉትን አይነት ዘለፋ ቢናገሩ መልስ አልሰጥም። ያልኳቸው ያለሁት ነገር ግልጽ ነው አይደል? ሕፃን ልጅ ቢመታችሁ መታኝ ብላችሁ እንደማትመቱት ሁሉ በተመሳሳይ የሆነ እብድ የሆነ ሰው መንገድ ላይ ቢዘልፋችሁ ዞር ብላችሁ እንዴት ብላችሁ አለን መልስ እንደማሰጡት ሁሉ በተመሳሳይ እንዲህ አይነት ሰዎችም መጥተው ለሚናገሩት ነገሮች በአጠቃላይ መልስ ብዙ መስጠት አያስፈልግም። በእውቀት የምትሞግቱ ከሆነ ግን ዝግጆች ነን። በዚህ አጋጣሚ በጣም እንወዳችኋለን። ጥላቻ ኑሮን አይደለም፣ እሱ ይሰመርበት። እሺ የዛሬው ጥያቄያችን ምንድነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ? አዎ አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ገብታችሁ ትመልሱ ማለት ነው። ቤላ ብራዘር ስላየው በጣም ደስ ብሎኛል። ሰላም ሳለለ ወጣ። ኤርሚ የምትለው ነገር አለ መሰለኝ ወይ? አይ በቃ ሰላም ልበል። ኤርሚ ቤላ እንዴት ነህ? ሰላም ነው? ሁሉ ሰላም። እንዴት ነህ? ሁሉ ሰላም። እየተከታተልኩ ነበር እኮ ከስር ሆኜና አንዳንዶቹ ያስቃሉ የሚገቡት ሰዎች እዚህ ምንም ሀሳብ ሳይዙ። ምን እናድርግ እንግዲህ ይኸውልህ እንደዚህ የተዳረቀን ነው የምንውለው። ግን ቶሎ ነው ልክ እንትን ማለት ሲጀምሩ ትክክለኛ ሀሳብ ካልያዙ ማስወጣት ይሻላል። ይሆናል ቁም ነገር ያለው ጥያቄ መጠየቅ ነው እንጂ አንዳንዶቹ ገብተው ለሪከርድ አመቻችተው ምናምን ተሳድበው ለመውጣት ነው የሚገቡት። ትክክል። እንደዛ እናደርጋለን ቤላዬ። እና ተው ግድ የለም አንተ ሰው። እኔ ጾም ሳይገባ በፊት እንገናኝ አልኩ። አሁን ደግሞ ጾም ገባ። ኤኒዌይስ ሲፈታ ግን የግድ መገናኘት አለብን። እሺ በውስጥ ጽፍልሃለሁ። ቁጥሬን አልጻፍኩልህም ቤላ? ኧረ ጽፈህልኛል፣ ይዤዋለሁ። በእውነት
በቃ እሺ፣ ዛሬ ወደ በኋላ ከቻልኩ ይደውልልሃለሁ። ያንተንም አስቀምጥልኝና እናወራለን። አባት በርታልኝ። እሺ ፈለገ እሺ እሺ ከስሩኝ ይከታተላል። እሺ ቢላይ። እሺ ፕሮቴስታንት ወንድሞቻችን ዛሬ የምንወያየው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አላት ወይ? አዎ አላት የምትሉ ካላችሁ አንዳንድ ቁጥር ትጽፋላችሁ፣ እናስገባችኋለን። ከእናንተ ጋር በደንብ አድርገን እንወያያለን ማለት ነው። ኦኬ ግሩሜ የኔ አባት ሰላም። ዋናችን ፈለገዬ እንዴት አለ? አለሁልህ። ሁሉ ሰላም አለን ይመስገነው። ኤፌሶን ተሙዬ፣ ቶኒ፣ ኤርሚያ አባቴ፣ ሚኪም፣ አሌክስም ታችም ያላችሁ እንዴት አላችሁ? አለው ፈለገዬ ጠፋብህ። ምንድን ነው ላይቭ ላይ እንዳለው ልንገራችሁ። ታሙ፣ ኤርሚ እዚሁ ያላችሁ ማለት ነው። ግሩሜ አርብ ልደቴ ነው። ቅዳሜ ያው አርብ ስራ ስለሚሆን ቅዳሜ ሁላችሁንም ቤት ጠርቻችኋለሁ። ፈረንሳይ ለጋ ሲሆን ያለው ቤት ማለት ነው። ታሙን ኤርሚን ይኸው አሁን ነገር ያለው 7 ሰዓት ላይ ቅዳሜ 7 ሰዓት እኛ ቤት እንዳትቀሩ ከጆሲ ጋር ተደዋውለና ኤርሚ ግሩሜም እንደዛው አሁን በዚህ አጋጣሚ እመጣለሁ። ኤርሚ ያው ነገር ያለው እንቅልፍ ምናምን እሺ ግን በጾሙ ነው ልደት የምታከብረው አንተ? ምን ላድርግ እኔ ሁሌ ጾም ላይ ነው የማከብረው። ሁሌ ጀመር ጾም ላይ ጠበቀ ነው እንጂ እንዳልሆነ አካ ለማንኛውም ቅዳሜ እንዳቀሩ ከሌሎች ወንድሞች ጋር ዓርብ ዕለት ላይ ብለን እናከብራለን። እሺ እንቀጥል። ኤርሚ የሆነ ነገር እያልከን ነበረ መሰለኝ ነበር ፈለግ እንጃ ቤላ ሲገባ አስቆሜ ነው እንጂ የሆነ ነገር ልትለን ነበር መሰለኝ። ወይስ እንቀጥል ዝም ብለን? ቀጥሉ። እሺ በቃ ለአንተ እድል ስጠው። ሚኪያስ ማን ነው ቀድሞ የገባው? አሌክስ ነው። ለአሌክስ እድል እንስጠው እና ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ካለ እሺ ሚኪያስ እሺ ቀጥል። እሺ ችግር የለም እንዳገባባችን። አይ ጥሩ ነገር ነው እየሰማው ነበረ። አሪፍ ነገሮች እየተነሱ ነው። ደስ ትላላችሁ። እና የእኔ ጥያቄ ምንድን ነው? ፕሮቴስታንት ነኝ፣ ከሙሉ ወንጌል ነው። ሙሉ ወንጌል ቤተክርስቲያን ነው የማመልከው። ይሄ ዛሬ ቤተክርስቲያን ከመጽሐፍ ታስተምረው ጥያቄ ሳይሆን ያ አሁን እንዳልከው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ ታምናለህ አይደለም? አምናለሁ። በጣም ጥሩ። ትምህርቱን ነው የምትጠቅስልን? አምናለሁ። ትምህርቱ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? በቃ እሺ፣ እሱን ለመጥቀስ ምንድን ነው ይሄ ቀናት ለቅዱሳን የሚሰጠው ነገር፣ ለምሳሌ እሱ ነገር አይ ጥያቄ ነው። አንተ ከዚህ መጽሐፍ ቅዱስ ነው የወጣው ትለኛለህ። ቀናት አሁን በአንድ እንደዚህ እንደዚህ በሁለት እንደዚህ ተብሎ ለቅዱሳን የሚሰየመው ነገር ችግር አለው ብዬ ስለማምን ነው። ለምን ፎከስ ክርስቶስ ላይ እንዳይደረግ እንቅፋት ይሆናሉ ብዬ ስለማምን ነው። ምክንያቱም ዛሬ ገብርኤል ከሆነ ጸሎቱም ስግደቱም ወደ ገብርኤል ነው የሚሆነው እና ለኢየሱስ እንቅፋት እንዳይሆን። ምክንያቱም ዮሐንስ እኔ ላንስ እርሱ ግን ሊልቅ ይገባል አይደል ያለው። ሌሎች ነገሮች ሁሉ አንሰው ክርስቶስ ብቻ ሊጎላ ሲገባ፣ ሌሎች ቅዱሳኖች ግን ከክርስቶስ እኩል መሆን ስለሌለባቸው ነው። ይህ መጽሐፍ ቅዱስ ያደርግልኝ። ቴንክ ዩ። በዚህ ላይ 3 መሰረታዊ ነገር ነው ማነሳለ ሚኪ። አንደኛው የመጀመሪያው ነገር የቤተክርስቲያናችን ዶክትሪን አይደለም። ኦኬ ይኸውን ያነሳው ሀሳብ የቤተክርስቲያን ትምህርት አይደለም። ምን ማለት ነው? ከአንድ ፕሮቴስታንት ጋር የምንወያየው ሀሳብ ራሱ አይደለም ነው ባጭው። ለምሳሌ ለምን እንደዛ አልኩም? ለምሳሌ ኤቲስት ፓጋን ምናምን እንዳሉ ታውቃለህ አይደለም? ይሄ ሰው አንድ ሀልዎተ እግዚአብሔርን ለማያምን እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ተረት ነው ባጭው። አዎ ሙሴ እኮ ቀይ ባህርን ከፍሏል። ግን ዝም ብለህ አለለ መስፈርቱን ሳትከተል ሀልዎተ እግዚአብሔርን ሳታስረዳው ዝም ብለህ ሙሴ እኮ ቀይ ባህርን ከፈለ ብትለው ለሱ ተረት ተረት ነው የሚሆነው ማለት ነው። ሀልዎተ እግዚአብሔርን ካስረዳው ግን ቅዱሳን በእግዚአብሔር ኃይል ታምራትን እንደሚያደርጉ ያምናል። ሙሴ ቀይ ባህርን እንደከፈለ ብቻ ሳይሆን ኢያሱ በገባውን ምድር ፀሐይን ለ5 ዓመት እንዳቆየም ጭምር ለማመን አይከብደውም ማለት ነው እንዲህ አይነቱ ሰው። ስለዚህ በመጀመሪያ እኔ ኦርቶዶክስ ነኝ፣ ሚኪ አንተ ደግሞ ፕሮቴስታንት ነህ። በመካከላችን በጣም ሰፊ መሰረታዊ ትምህርት አለ።
በመጀመሪያ ማውራት ያለብን ማለት ነው። ትልቁ ልዩነታችን ቀናት አሰያየም ላይ አይደለም። ትልቁ ልዩነታችን በትሪኒቲ ዙሪያ ነው። ትልቁ ልዩነታችን በነገረ ድነት ትምህርት ዙሪያ ነው። ስለዚህ በጣም በመካከላችን ሰፊ የሆነውን ሀሳብ ነው በመጀመሪያ አንስተን መወየት ያለብን። ትሪኒቲን የሚያክል ከባድ ትምህርት ላይ ልዩነት ኖሮን ሳለ ቀናት ላይ ግን እንዴት ነው መሰይሙት ምናምን እሱ ምንም ሚኒንግለስ። በተመሳሳይ ነገረ ድነት ላይ ሳሊቬሽን ላይ በጣም ሰፊ የሆነ ልዩነት ኖሮን ሳለ ግን እንዴት ነው ቀናት ላይ ምናምን መሰይሙት የሚለውን ነገር ብዙ እንትን ማለት የለብንም። ሲቀጥል ደግሞ ሌላ ማሳብ ላንሳለ እዚሁ ላይ ለምሳሌ ቀናት መሰየሙ ምንም ከቤተ ክርስቲያን ትምህርት ጋር የሚጋጭ ነገር አይደለም። እንደው መንፈሳዊውን እንርሳና በዓለም ራሱ ለምሳሌ በምንኖርበት ሀገር ላይ ሰዎች አርብቶ አደሮች የአድዋ ዕለት ምናምን እየተባለ ይከበራል። ያንን ቀን ለማሰብ ተብሎ እንጂ አምላካቸውን ለመርሳትና ለመዘንጋት አይደለም። የመጨረሻው ደግሞ ሌላ ማነሳለ ነገር ጌታ የተወለደበትን ቀን ያው ታከብራለህ አይደለ ሚኪ? ጌታ የተወለደበትን ቀን ሚኪ በጣም ጥሩ። ታኅሳስ 29 ነው ጌታ የተወለደበት ቀን የሚከበረው በሀገራችን። መጽሐፍ ቅዱስ ላይ ታኅሳስ 29 ክርስቶስ ተወልዷል የሚል ሀሳብ ይናገራል አይናገርም? ሰው ከየት አምጥተህ ነው ታኅሳስ 29 የጌታ ልደት ነው ብለህ የምታከብረው? መስከረም አንድ ቢሆንስ የጌታ ልደት? ለምንድን ነው ቀን ጠብቃችሁ ታኅሳስ 29 የምታከብሩት? በቤተ ክርስቲያን ታሪክ ነው። በቃ አባቶች የቤተ ክርስቲያን አባቶች ታሪኩን ነው የሚፈልገው። እስኪ ታሪኩን እናገጣጥምና እናሰካካና ሚኒንግ እንዲኖረው እናደርግ። አሁን ሚኒንግ ለስ ስለሆነ ለምሳሌ ታኅሳስ 29 የጌታ ልደት ታከብራለህ። ኦርቶዶክሳውያን በዚህ በአንድ እንደዚህ ምን ያላችሁ የምታከብሩት ነገር ክርስቶስን ይጋረዳል የሚል ሀሳብን ያነሳለን። እሱን ለምን እንደማናወራበት ነገር ያለው ግን ከቀናት ጋር ተያይዞ ለምሳሌ ከምታከብረው ነገር ጋር ተያይዞ ኢቭን በጣም ብዙ ነገሮችን ያለ ትርጉም ብዙ ፕሮቴስታንት እንደሚያደርጓቸው ለማሳየት ፈልጌ ነው። ታኅሳስ 29ን ታከብራለህ፣ ግን ታኅሳስ 29 ነው የሚከበረው የሚል የመጽሐፍ ቅዱስ ማስረጃ የለህም ባጭሩ። ይሄንን ቀን በነገራችን ላይ ቀንና ቀምራ ያዘጋጀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ የቤት ስራ እናደርገው። ይሄንን ሀሳብ አሁን እዚህ ቁጭ ብለን አናወራበትም። ልክ ሌሎች የኢትዮጵያ ብቻ ናት ወይስ የራሽያ ፈለጌ? የራሽያና ስነግርህ በደንብ በዚህ ቀን በደንብ አድርገህ አዳምጠኝ እሺ። ፕሮቴስታንት ወንድም እህቶቻችን ብዙዎቹ ታኅሳስ 29ን እነዚህን ቀናቶች በደንብ አድርጋቸው ያዙ። ሌላው ደግሞ አሁን ከፊት የሚመጣ የትንሣኤ በዓል አለ። የትንሣኤ በዓል በዓለ ሃምሳውን እነዚህን ቀናቶች ፕሮቴስታንት ወንድምቶቻችን በዚህ ቀን ነው ብለው ያከብራሉ። አሁን ከቅርብ ጊዜ ወዲህ ጀምሮ ማለት ነው። ለእንደዚህ ለሚያከብሯቸው ዕለታት በዚህ ቀን ይከበር የሚል የመጽሐፍ ቅዱስ ማስረጃ አላችሁ ወይ ስትሏቸው ማንኛውም የለውም። በነገራችን ላይ እኔ አሁን አንተ ሚኪ ክሮስ ቼክ እንድታደርግ የምፈልገው ነገር ምንድነው መሰለህ? የትኛውም የፕሮቴስታንት ቸርች መሰረት የለውም በዚህ ትምህርት ላይ። ካለው ግን ትሄድና ለምሳሌ ታኅሳስ 29 ለምንድን ነው በዚህ ቀን የምናከብረው? ባይዘዊ ትንሣኤ በዓል በየዓመቱ በተለያየ ጊዜ ነው የምናከብረው። ሚኪሻ ለምሳሌ 2015 ላይ ያከበርንበት ቀን፣ 2016 ላይ ትንሣኤን ያከበርንበት ቀን፣ አሁን 2017 ላይ ደግሞ ትንሣኤን የምናከብርበትን ቀን ሁላችሁም ካላንደራችሁ ማየት ትችላላችሁ። በተለያዩ ዕለታት ነው የሚከበረው፣ በተመሳሳይ ቀን አይደለም። ቤተክርስቲያናችን በእያረገና እየወረድ በዓሉ ከአይሁድ ባህል ጋር እንዳይገናኝ ቀኑ በተለያየ ቀን እንዲውል ታደርጋለች። ከአይሁድ የቂጣ በዓል ጋር እንዳይገናኝ ማለት ነው። ማን? ቤተክርስቲያናችን። ይህንን የማያውቁ ሰዎች ጀስት ካላንደርን በነገራችን ላይ ቤተክርስቲያን ነች የምታዘጋጀው የኢትዮጵያን ካላንደር ይመለከቱና አይ በቃ በዚህ ቀን ነው ይላል። ከዛ በኋላ ግን ቤተክርስቲያን ያዘጋጀችውን ካላንደር የተጠቀሙ ፕሮቴስታንቶች በተመሳሳይ ደግሞ አይ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ይላሉ። በጣም አያስቅም? ይሄ ነገር በጣም ያስቃል። ሚኪ አሁን ይሄን ሀሳብ ያነሳሁት በምክንያት ነው። አንዳንድ ጊዜ ስንቃወም መሰረት ሊኖረን ይገባል። ቤተክርስቲያን ያዘጋጀችልን ካላንደር ይዘህ ቤተክርስቲያን ያስቀመጠችልን ካላንደር ይዘህ ቆይ አንድ ጊዜ ልጨርስልህ። ጥያቄን ግን አልገባህም። አይ ጥያቄው ገብቶኛል። አንወያይበትም ብያለሁ። ለምን በአንድ ሆነ በሁለት ደግሞ አስቀምጬ እላለሁ። ሚኪ ይሄን ሀሳቤን ግን ልጨርስ አንድ ጊዜ። ታች ላሉ አይ መከበሩ ራሱ እንቀጥላለን። ሚኪ አንድ ጊዜ መከበሩ አስፈላጊ ነው ወይ ነው? ቀጥልሽ። ታኅሳስ 29 የጌታ ልደት ታከብራለህ። ታኅሳስ 29 ግን የትኛውም የፕሮቴስታንት መጽሐፍ ቅዱስ ላይ
ታኅሳስ 29 አክብር የሚል ሐሳብ የለም ነው ባጭሩ። ቀኑንም አያውቀውም፣ ቁጥሩንም አያውቀውም። ኦርቶዶክስ ቤተክርስቲያን በቀመረችልህ ባዘጋጀችልህ ቀን አክብረኸው ግን ኦኬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት እያልከን ነው፣ እንዲህ እያልከን ነው ልልህ ነው ይህን ሁሉ ሐሳብ ያነሳሁት። እንዲህ አይነቱ ጉዳይ በጣም የሚያስቅ አስቂኝ ጉዳይ ነው። ምን እናድርግ መሰለ፣ በመጀመሪያ ያነሳው ጥያቄ የስናት ዶክትሪናል ኢሹ አሁን ያነሳ ነው ስለ ዶክትሪን ትምህርት ነው። አሁን የምናነሳው መጽሐፍ ቅዱሳዊ የሆኑ አረታው ፈሌ አትበለኝ፣ በመሀል ሀሳቤን እስክጨርስ አዳምጠኝ ሚኪዬ። አሁን የምናነሳው ሀሳብ ዶክትሪናል ኢሹ ነው። እሺ ሌሎችን ፕሮቴስታንቶች ስትገቡ በደንብ አዳምጡ። ዶክትሪናል ኢሹ ማለት አስተምህሮ ማለት ነው። እንዲህ አይነቱ አሁን ወንድማችን ያነሱ ሀሳብ የቤተክርስቲያናችን ዶክትሪን ነው ወይ? አይደለም፣ የቤተክርስቲያናችን ዶክትሪን አይደለም። እንዲህ አይነቱን ሀሳብ ከፕሮቴስታንት ወንድሞቻችን ጋር የፈለጉ ቢያነሱ እንወያይበታለን ነው? በፍጹም አንወያይበትም። አንድ ኦርቶዶክስ ለምሳሌ መጥቶ ከምን አንጻር ነው ይሄንን ቀን በዚህ ቀን የምናከብረው ቢል መልስ አለን። ምክንያቱም ያ ሰው ኦርቶዶክሳዊ ነው። ኦኬ የቤተክርስቲያንን ትምህርት ስለሚያምን እያንዳንዱን ሪዝን በማስረጃ አድርጎ ለማስረዳት እንችላለን። ፕሮቴስታንት የሆነ ሰው ግን ኦኬ ዝም ብሎ ከመሬት ተነሱ ለምሳሌ አይ በዚህ ቀን እንዴት ምናምን ብሎ ካነን የሆኑ ነገሮችን ቀኖና የሆኑ ነገር ስርዓት የሆኑን ማለት ነው ስርዓት የሆኑ ትምህርቶች ላይ ለምሳሌ ጥያቄ ቢያነሳ ከዛ ሰው ጋር በፍጹም እንዲህ አይነት ሰጣ ገባ ውስጥ አንገባም ነው። ለምንድን? በመጀመሪያ ትልቁ ልዩነታችን ዶክትሪናል የሆኑ ኢሹ ስለሆነ ዶግማ ትምህርት ላይ ልዩነት አለን። ቅድምን አይነት ምሳሌ ሰጥቻችኋለሁ። አንድ ሰው ሀሎተ እግዚአብሔርን ሳያምን እግዚአብሔር የለም ብሎ እያመነ ሙሴ ቀይ ባህርን ከፍሏል ብትሉት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን አቁሟል ብትሉት ለሱ ተረት ተረት ነው። ኦኬ የኢያሪኮ ቅጥር በዝማሬ ፈርሷል ብትሉት ለሱ ተረት ተረት ነው። ይስቅባቸዋል። ስለዚህ በመጀመሪያ ከዛ ሰው ጋር መውራት ያለብን ሀሎተ እግዚአብሔርን ነው። እግዚአብሔር አለ። ኦኬ ይቺን ምድር ክሬት ያደረገ አልፋና ኦሜጋ የሆነ ትላንት የነበረ ዛሬም ያለ ወደፊትም የሚኖር አምላክማ አለ ብለን ያንን ፕሩፍ ማድረግ አለብን ነው በመጀመሪያ። ስለዚህ ሚኪ የጠየቀው ጥያቄ የስራ ጥያቄ ነው። ያንን የስራ ጥያቄ ከመውራታችን በፊት እኔና አንተ በትምህርት መካከል ልዩነት የተፈጠረው በጣም ከባድ በሆኑ ዶክትሪናል ኢሹዎች ነው። ለምሳሌ ትሪኒቲ ያልኩ ከትምህርት ሁሉ በላጭ ነው ትሪኒቲ። በትሪኒቲ ዙሪያ